እሺ እ ትኩረታችን ለጀማሪ የዶሮ ምርት ላይ እናድርግ። ይህ ማለት ለንግድ ሽያጭ ሳይሆን ለግል ፍጆታ እንቁላልና ወይም ስጋ ለማግኘት በጓሮ ውስጥ አነስተኛ ቁጥር ያላችሁን ዶሮዎች ማርባት ማለት እንደሆነ መገንዘብና ማወቅ አስፈላጊ ነው። ለጀማሪዎች ተስማሚ የሆነ የመነሻ ማመሪያ ይዤላችሁ መጥቻለሁ እንዲከታተሉን ተጋብዛችኋል። አንደኛ እቅድ ማውጣት እና ዝግጅት ነው። ግቦች መወሰን እንቁላል ወይስ ስጋ ወይም ሁለቱም ዱዋል ፐርፐስ የምንለው ይህ የሚመርጣቸው ምርጥ የዶሮ ዝርያዎችን ይወስናል። ስንት ዶሮ ለማማር እንዲያመች በጥቂት መጀመር ከሶስት እስከ ስድስት ዶሮዎች ብዙ ዶሮዎች ማለት ብዙ እንቁላል ነው። ነገር ግን ብዙ ስራና ወጪ እንዳለው ማወቅ አስፈላጊ ነው። ሌላ በጀት ነው ለዶሮ ቤት ለቁሳቁሶች እና ለቀጣይ እንክብካቤ ምን ያህል ማውጣት ፍቃደኛ እንደሆነ መወሰን ነው። ሌላ የአካባቢ ደንቦችን ማረጋገጥ ነው። ሎካል ሬጉሌሽን የቦታ አጠቃቀም ህጎች ማለት ዶሮዎችን ስለማስቀመጥ የዶሮዎችን ብዛት ከድንበር የማራቅ መስፈርቶች ዶሮ ማቆየት መፍቀዱ ማንኛውም ገደቦችን ለማወቅ ከተማውን ወይም ወረዳዎችን ማነጋገርና ፍቃድ ማስፈቀድ በጣም አስፈላጊ ነው። ሌላ አዳኞችን መገመት ነው። በአካባቢው ያሉ የተለመዱ አዳኞች ቀበሮዎች ጭልፊቶች ውሻዎች ተኩላዎችን መለየት ነው። ሌላ የዶሮ ዝርያውን መምረጥ ነው። የእንቁላል ዝርያ ሌየር የምንላቸው ለምሳሌ ሮድ አይላንድ ሮድ አይስላንድ ሮድ የሚሉ ጥሩ የእንቁላል ጣይ ሌጎርስ እጅግ በጣም ጥሩና ነጭ እንቁላል ጣይ ቀልጣፋ የሆኑት ማወቅ ሌላው ቦቫንስ ብራውን የምንላቸው በሀገራችን ታዋቂ የእንቁላል ጣይ ዶሮዎች እና ዝርያዎችን እነዚህን መምረጥና ማወቅ በጣም አስፈላጊ ነው። ሌላ የስጋ ዝርያዎች ለስጋ የሚሆኑ ለምሳሌ በሀገራችን ደረጃ ዱዋል ፐርፐስ ሆኖ ለስጋ የሚውሉት ኮርኒሽ ክሮስ የምንለው በፍጥነት የሚያድግ ቀልጣፋ የስጋ ምርት የሆኑትን ማወቅ ነው። ሌላ ለሁለቱ አገልግሎት የሚውሉ ዝርያዎች ዋይንዳውትስ ሳሶ ኦርቢንግተን እነኚህ ዝርያዎች ለሁለቱም አገልግሎት የሚውሉ ወይም ዱዋል ፐርፐዝ ዝርያዎች ስለሆኑ እነዚህን ማወቅና ማስገባት በጣም አስፈላጊ ነው። ሌላው የዶሮ ቤትና ማሰሮቻቸውን ማዘጋጀት ነው። የዶሮ ቤት መጠኑን ለእያንዳንዱ ዶሮ ቢያንስ 4 ካሬ ጫማ ቦታ መስጠት ነው። የአየር መነፈሻ ቬንቲሌሽን የምንለው ረቂቅ አየር ሳይኖር ጥሩ የአየር ዝውውር መኖር ማረጋገጥ ነው። መቀመጫ ዶሮዎች የሚቆሙበት እንጨት ማዘጋጀት እንቁላል ማጣያ ሳጥኖች ኔስቲንግ ቦክስ የሚሉ ለእያንዳንዱ 3 እስከ 4 ዶሮዎች አንድ መጣያ ሳጥን ማቅረብ ነው። ከአዳኞች መጠበቅ ቤቱን በአጥሮችና በጠንካራ በር መጠበቅ ነው። ሁለተኛ አጀማመር ነው። ጫጩቶች ወይም ቄቦችን መግዛት ጫጩት ስንገዛ የበለጠ እንክብካቤ ያስፈልጋቸዋል። ግን ከታማኝ መራቢያዎች መታዘዝ እና ክትባቶችን የወሰዱ መግዛት አለብን። ቄቦች እንቁላል የመጣል እድሜ ላይ የደረሱ ናቸው የበለጠ ውድ ናቸው ግን ለማስተዳደር በጣም ቀላል ናቸው። ሌላ ጫጩቶችን ሙቀት መስጠት ነው። ሙቀት መስጫ ወይም ብሩደር ጫጩቶችን ለማሞቅ የሙቀት ምንጭ ወይም የሙቀት ማብራት ወይም የሙቀት መስጫ ሳህንን ማዘጋጀትን በጣም አስፈላጊ ነው። ሌላ የሙቀት መጠን ነው። በመጀመሪያ ሳምንት በሙቀት ምንጭ ስር 90 እስከ 95 ዲግሪ ፈረናይት ወይም 32 እስከ 35 ዲግሪ ሴንትስ ግሬድ የሙቀት መጠን ማዘዝን በጣም አስፈላጊ ነው። ጫጩቶቹን ሙሉ በሙሉ ላባ እስኪያወጡ ድረስ በየሳምንቱ ሙቀትን በ5 ዲግሪ ፈረናይት መቀነስ ነው። እንደውም ቦታ ጫጩቶች ለመንቀሳቀስ በቂ ቦታ መስጠት አስፈላጊ ነው።
ሌላ ውሃና መኖ ነው። ጫጩቶች ሁል ጊዜ ንጹህ ውሃና መኖ ያስፈልጋቸዋል። ሌላ ክትትል የበሽታ ወይም የጭንቀት ምልክቶች ካሉ ጫጩቶችን በጥንቃቄ መከታተልና ለማከምም ጊዜ መውሰድ በጣም አስፈላጊ ነው። ሌላ አስፈላጊ ቁሳቁሶችን መሰብሰብ ለምሳሌ የጫጩቶች መጀመሪያ መኖ ወይም ቼክ ስታርተር ፊድ የእድገት መኖ ወይም የእድገት መኖ ወይም ለቄቦች የሚሆን መኖ እና የእንቁላል ጣይ መኖ ማዘጋጀት ነው። መኖ ከዚህ ውጪ የመኖ መስጫ ወይም መመገቢያ ፊደር የምንለው ውሃ መስጫ ወተር እና ሙቀት መለኪያ እንዲሁም ገለባ ለቤት ውጪ የሚነጠፍ ቤታቸው ውስጥ የዶሮ ቤት ውስጥ እርባታ ውስጥ የሚነጠፍ የቡና ወይም ጭድ እና የጥድ እንጨት ፍቅፋቅም ሊሆን ይችላል እነዚህ መዘጋጀት አስፈላጊ ነው። ሶስተኛ ቀጣይነት ያለው እንክብካቤ ነው። እንክብካቤ ስንል በየቀኑ በየሳምንቱና በየወሩ የምንሰጣቸው እንክብካቤ ነው። ለምሳሌ በየቀኑ የሚሰጣቸው እንክብካቤ ውሃ ነው ውሃ መኖሩን ማረጋገጥ መኖ መኖሩን ማረጋገጥ እንቁላል መሰብሰቡ በየቀኑ መሰብሰብ አስፈላጊ ነው። የበሽታ ወይም የጉዳት ምልክቶች ካሉ ዶሮዎችን መከታተልና ማወቅ በጣም አስፈላጊ ነው። ሌላ በየሳምንቱ የምናደርጋቸው ክትትል ወይም እንክብካቤ የዶሮ ቤቱን ማጽዳት ነው። አስፈላጊ ከሆነ ወለሉ ላይ የሚነጠፍ ገለባዎችን መቀየር ተባዮች ካሉ ቅማል ምጥን ካሉ ማወቅ እና ማረጋገጥ ቼክ ማድረግ በጣም አስፈላጊ ነው። ሌላ በየወሩ የምናደርጋቸው ክትትሎች አሉ የዶሮ ቤቱን በጥልቀት ማጽዳት የዶሮቹን ምንቃር መፈተሽ እና አስፈላጊ ከሆነ መከርከም ነው። ሌላው የጤና አስተዳደር ነው ሄልዝ ማኔጅመንት የሚለው የበሽታ ምልክቶች ካዩ የእንስሳት ሀኪም ማማከር ነው። የጥገኛ ተውሳኮችን መቆጣጠሪያ መርሃ ግብርም በመውጣት መተግበር ነው። አራተኛ መመገቢያና መጠጫውን ማወቅ መኖሩን ማዘጋጀት ነው። የጫጩቶችም የማስጀመሪያ መኖ መጀመሪያ በመጀመሪያው ከ6 ከ8 ሳምንታት ጫጩቶችን በከፍተኛ ፕሮቲን የጫጩት መጀመሪያ መኖ መመገብ ነው። ሌላው የእድገት መኖ የቄብ ማለት ነው። ዶሮዎች ወደ 20 ሳምንት እድሜ እስኪደርሱ ድረስ ወደ እድገት መኖ መቀየር ነው። እንቁላል ጣይ መኖ ሌላው እንቁላል ጣይ መኖ ነው። እንቁላል ጣይ የሚጥሉ ዶሮዎች እንቁላል ምርቱን ለመደገፍ ተብሎ በተዘጋጀ የእንቁላል ጣይ መኖም መመገብ አለባቸው። ሌላው ውሃ ነው ሁል ጊዜ ንፁህና ትኩስ ውሃ እንዲያገኙ ማድረግ አስፈላጊ ነው። አምስተኛ ዶሮዎችን ወደ ዶሮ ቤት መዋሃድና ማስገባት ነው። በደረጃ ማስተዋወቅ ዶሮዎችን ቀስ በቀስ ወደ ዶሮ ቤት ማስተዋወቅ አለብን። እንዲሁም ክትትል የጥቃት ወይም የመጨቆን ምልክቶች ካሉ ዶሮዎችን መከታተል እና አስፈላጊ እርምጃ መውሰድ አስፈላጊ ነው። ስድስተኛ እንቁላል መሰብሰብ ነው። ኮሌክሽን በመደበኝነት እንቁላልን መሰብሰብ ቢያንስ በቀን አንድ ጊዜ ወይም በሙቀት የአየር ሁኔታ ውስጥ ደግሞ በተደጋጋሚ መሰብሰብም ያስፈልገዋል። እንቁላልን ሁለተኛ በትክክል እንቁላልን በትክክል መከማቸት ነው። ትኩስነቱን ለመጠበቅ እንቁላሉን በማቀዝቀዣ ውስጥም ማስቀመጥም ያስፈልገዋል። በመጨረሻ ለስኬት ጠቃሚ ምክሮች ብዬ ያስቀመጥኩት ቲፕ ፎር ሰክሰስ የሚባሉት እንድታነቡ ምርምር ማድረግ ነው። ከመጀመር ዶሮ እርባታ ከመጀመሩ በፊት ስለ ዶሮ አያያዝ በተቻለ መጠን መማር አስፈላጊ ነው። ሌላው በጥቂት መጀመር ነው በትንሽ መንጋ መጀመር እና ከጊዜ በኋላ የዶሮዎችን ቁጥር መጨመር አስፈላጊ ነው። የስነ ህይወት ደህንነትን መከታተል ወይም ባዮሴኩሪቲ የበሽታ መከሰትን ለመከላከል ጥሩ የባዮ ደህንነትን ልምዶችም መተግበር አስፈላጊ ነው። ሌላው መመልከት ነው ዶሮዎችን በጥንቃቄ መከታተል እና የተለመዱ ባህሪያቸውን መማር ነው። ይህም
ችግሮቹን ቀደም ብሎ ለመለየትም ይረዳል። ሌላ እርዳታን መጠየቅ ነው። ልምድ ካላቸው የዶሮ አርቢዎች ወይም ከአካባቢ የእርሻ ጽህፈት ቤቶች እርዳታ መጠየቅና መፍራትም የለባችሁምና መጠየቅ ነው። ሌላ በመጨረሻ መደሰት ነው። ዶሮዎች በመርባት ሂደት ውስጥ መደሰት ይህ ጠቃሚና አስተማሪ ተሞክሮ ሊሆን ስለሚችል አስፈላጊ ነው። የዶሮ እርባታ እንደ ጀማሪ መጀመር ቀላል አይደለም። ለተሻለና ጥሩ ላለው ምርት እቅድ እና ቁርጠኝነት ስለሚጠይቅ ቁርጠኛ መሆን በጣም አስፈላጊ ነው።